አንድ ሰው በድህነት ውስጥ ተወልዶ በታላቁ የኢኮኖሚክ ድቀት ውስጥ አድጎ የዓለምን ትልቁን የንግድ ግዛት ይገነባል ተብሎ ቢነገር ምን ትላለህ? ምናልባት እንደ ተረት ይቆጠራል። ነገር ግን የሳም ዋልተን ታሪክ ተረት አይደለም፣ እውነታ ነው። ዛሬ ሳም ዋልተን ከዜሮ ተነስቶ እንዴት የችርቻሮ ንጉስ እንደሆነ ያሳለፈውን ፈተናዎች ከልጅነት ጀምረን አብረን እንቃኛለን። ሳም ያደገው በ1920ዎቹና 30ዎቹ ነው። ያ ወቅት ታላቁ የኢኮኖሚክ ድቀት ዘ ግሬት ዲፕሬሽን ተብሎ የሚታወቅበት፣ ሁሉም ሰው በረሃብ የሚሰቃይበት ጊዜ ነበር። ሳም ከልጅነቱ ጀምሮ ወተት እያከፋፈለና ጋዜጣ እየሸጠ ነው ያደገው። ይህ ህይወት ሳም ዋልተን አንድ ነገር እንዲማር አደረገው። የእያንዳንዱ ሳንቲም ዋጋ። ያ የልጅነት ችግር ነው ለወደፊት የንግድ ስኬት መሰረት የጣለለት። ከተወሰነ ጊዜ በኋላ ሳም የራሱን ሱቅ ከፈተ። ነገር ግን ያው በንግድ ዓለም ውስጥ ውድቀት መምጣቱ አይቀርም። የመጀመሪያው ሱቅ ላይ ከፍተኛ ተግዳሮት ገጠመው። ኮንትራቱን በማጣቱ ሱቁን መልቀቅ ነበረበት። ብዙ ሰው በዚህ ጊዜ ተስፋ ይቆርጥ ነበር። ሳም ግን ለምን ተሳሳትኩ ብሎ መጠየቅ ጀመረ። አያችሁ፣ የውድቀቱ ምክንያት መተንተን ለእሱ የድል መነሻ ሆነ። እንደ ኢሮፒያን አቆጣጠር በ1962 ሳም ዋልተን የመጀመሪያውን ዎልማርት ከፈተ። እሱ የነበረው መርህ ቀላል ነበር፣ ምርትን በቅናሽ ዋጋ ለህዝብ ማቅረብ። በወቅቱ ብዙዎች ይህ ንግድ አይሰራም ብለው ነቅፈውት ነበር፣ ያው የሰው ነገር እንደሚታወቀው። ሳም ግን አልሰማቸውም። በትንሽ ከተሞች ላይ በማተኮር ደንበኛውን በዝቅተኛ ዋጋ ማሸነፍ ጀመረ። ይህ የዲፈረንሺዬሽን እና ኢኮኖሚክ ኦፍ ስኬል ስልት ነበር፣ ግን አልተማረም እሱ። ይህን ስኬል ተጠቀመበት። ሳም ዋልተን ዛሬ የለም፣ ነገር ግን የገነባው ግዛት ትውልዶችን አሻግሯል። ታሪኩ የሚያስተምረን ስኬት የምናገኘው በወርቃማ መንኪያ አይደለም፣ ማለትም በወርቃማ መንኪያ ስለበላህ አይደለም፣ ባሳለፍናቸው ችግሮችና ባልተንበረከክንበት ጽናት ነው። አንተም አሁን በህይወት ውስጥ ያለበት ችግር ምናልባት ለስኬት የሚሆን የትምህርት ቤት ነው። የሳም ታሪክ ምን አስተማረ? ምን ተማርክ? እስቲ ኮሜንት ላይ ጻፍልኝ። የንግድ ግዛትን መገንባት ዛሬ ነው የሚጀምረው። አብረን እናድጋለን። ቤቱን ሰብስክራይብ በማድረግ ይቀላቀሉን። ሰላም።